ሰላም እንደምን አላችሁ ውድ የዩቲዩብ ቻናል ቤተሰቦች። ዛሬ ደግሞ ስለ አልካትራዝ ትራምፕ በድጋሚ እንዲከፈት ስላዘዙት የአደገኛ ወንጀለኞች እስር ቤት 5 እውነታዎችን ይዘንላችሁ ነው የቀረብነው። በአሜሪካ ምዕራባዊ ክፍል በ19ኛው ክፍለ ዘመን ነው የተሰራው። በፓስፊክ ውቅያኖስ የሚጓዙ መርከቦችን አቅጣጫ ለማመላከት አናቱ ላይ መብራት ተሰቅሏል። እንደ ባህር መከላከያ ሰፈርም ህንፃው ያገለግል ነበር። አልካትራዝ የበለጠ ዝነኛ የሆነው ግን በአሜሪካ አደገኛ የሚባሉ ወንጀለኞች መታሰሪያ ሲሆን ነው። እንደ አውሮፓውያን አቆጣጠር ከ1934 እስከ 1963 ዘሮክ በሚል ስያሜም የሚታወቀው አልካትራዝ በሌሎች ማረሚያ ቤቶች ቢታሰሩ አስቸጋሪ ይሆናሉ የተባሉ አደገኛ ወንጀለኞች ማቆያ ሆኗል። በ1962 3 ታራሚዎች አምልጠው የገቡበት አልታወቀም። በተጨማሪም የሆሊውድ ፊልሞች ማጠንጠኛ መሆኑ አልካትራዝ እውቅናው እንዲጨምር አስችሏል። ዶናልድ ትራምፕ አልካትራዝ በድጋሚ ተከፍቶ በማስፋፋት የአሜሪካ አደገኛና ጨካኝ ወንጀለኞች መታሰሪያ እንዲሆን አዟል። ስለ አልካትራዝ በስፋት የማይታወቁ 5 እውነታዎች ቀጣዮቹ ናቸው። 1. ለሌሎች ማረሚያ ቤቶች ምሳሌ መሆኑ። እንደ አውሮፓውያን አቆጣጠር በ1850 ለመጀመሪያ ጊዜ ሲገነባ ወታደራዊ እስር ቤት የነበረ ሲሆን በትንሽዬ ደሴት ላይ ከፍ ብሎ ባለው አቀማመጡ ወንጀለኞች እንዳያመልጡ ያግዳል ተብሎ ነበር የታሰበው። በ1912 በዓለም ረዥሙ የሲሚንቶ ግንብ በዙሪያው ታጠረ። የእስር ቤቶች ቁንጮ በሚል ስያሜው ይታወቃል። በሌሎች የአሜሪካ ማረሚያ ቤቶች ለመቆየት አስቸጋሪ ወይም አመፀኛ የሆኑ ታራሚዎች ወደ አልካትራዝ ይወሰዳሉ። 3 እስረኞች በአንድ ጥበቃ ቁጥጥር ስር ይሆናሉ። ይህንን የአልካትራዝ አሰራር ሌሎች ማረሚያ ቤቶችም ወርሷል። የመጀመሪያው የእስር ቤቱ ኃላፊ ጄምስ ጆንሰን ነው። እስር ቤቱ ታራሚዎች ባህሪያቸውን አስተካክለው ከማህበረሰቡ የሚቀላቀሉበት ሳይሆን በጥብቅ ድንጋጌዎች የተሞላ ነው ይላል። እስረኞችን ለየብቻቸው በማሰር እንዳያሴሩ በማድረግ ከጥብቅ የቁጥጥር መንገዶቹ አንዱ ነበር። እስረኞች ከሳምንቱ መጨረሻ ቀናት ውጪ እርስ በርስ እንዲያወሩ አይፈቀድላቸውም ነበር። ይህንን ሕግ የሚጥሱ ታራሚዎች ከምድር በታች ወደ ተገነባ ለይቶ ማቆያ ይወሰዱና ለሳምንታት ይቆያሉ። 2. ጥቂት አደገኛ ወንጀለኞች የሚታሰሩበት መሆኑ። የፌዴራል ማረሚያ ቤቶች መረጃ እንደሚጠቁመው በአልካትራዝ የሚታሰሩ ሰዎች ቁጥር ከማረሚያ ቤቱ አቅም በታች ነው። በአማካይ ከ260 እስከ 275 ታራሚዎች ይታሰሩበታል። ይህም ከአጠቃላይ የፌዴራል መንግስት እስረኞች 1% ገደማ ነው። በአሜሪካ ታላቁ የምጣኔ ሀብት ቀውስ ወቅት የተደራጁ ወንጀለኞች እዚህ እስር ቤት ታስሯል። በጣም የሚታወቀው አልፎንስ ኤል ቻፖ ሲሆን በቺካጎ የወንጀል ቡድን መሪ ነበር። ኤል ቻፖ ወደ አልካትራዝ የተላከው አትላንታ ታስሮ ሳለ የወንጀል ድርጊቱን ከማረሚያ ቤት በመቀጠሉ ነው። አልካትራዝ 4 ዓመት ከታሰረ በኋላ የቂጥኝ በሽታ ስለያዘው ወደ ሌላ ማረሚያ ቤት ተዘዋውሯል። ሌላው ታዋቂ እስረኛ በግድያ ወንጀል የተፈረደበት ሮበርት ስታውድ ነው። ሮበርት አዕዋፋት ይወድ ስለነበር የአልካትራዝ ወፍ ተመልካች የሚል ቅጽል ስም ወጥቶለታል። በካንሳስ እስር ቤት ሳለ አዕዋፋትን ያሳድግ ነበር። በአልካትራዝ ግን እንስሳት ማስገባት ክልክል ነበር። ሌላው ታዋቂ እስረኛ አልቪን ካርፖዊዝ ነው። በህዝብ ዘንድ በጣም ይጠላ የነበረው አልቪን በ1930ዎቹ ኤፍቢአይ ክትትል ከሚያደርግባቸው ወንጀለኞች ግንባር ቀደም ነበር። ለ25 ዓመታት በአልካትራዝ በመታሰር ለረጅም ጊዜ በማረሚያ ቤቱ የቆየ ወንጀለኛ ሆኖም ተመዝግቧል። 3. ከአልካትራዝ ለማምለጥ ከባድ መሆኑ። አልካትራዝን በኤሌክትሪክ ሽቦ በማጠርና በታጠቁ ወታደሮች በማስጠበቅ ከማረሚያ ቤቱ ማምለጥ ከባድ እንዲሆን ታስቦ ነው የተገነባው። ሆኖም ግን ታራሚዎች ማምለጣቸው አልቀረም። በ3 አስርታት 36 እስረኞች 14 ጊዜ ማምለጥ ሙከራ አድርጓል። 23ቱ ተይዘው የታሰሩ ሲሆን 6ቱ ተገድለዋል። 2ቱ ደግሞ ውቅያኖስ ውስጥ ሰጥመው ሞተዋል። 5 እስረኞች ግን የት እንደደረሱ አይታወቅም። አምልጠው ሊሆን ይችላል ተብሎ ቢገመትም መንግስት ጠፍቷል ብሎ ነው የሚያምነው።
እስር ቤቱ በተከፈተ በሁለተኛው ዓመት በአውሮፓውያኑ በ1936 ነበር የመጀመሪያው የማምለጥ ሙከራ የተፈጸመው። ጆ ባወርስ የተባለ ታራሚ በአጥር ላይ ዘሎ ሊያመልጥ ሲል በጠባቂዎች ተተኩሶበታል። በ1945 ጆን ጊሊስ የተባለ ታራሚ የወታደር ልብስ ሰርቆ ሐሰተኛ ሰነድ አዘጋጅቶ የወታደር መርከብ ተሳፈረ። ከደሴቱ ከወጣ በኋላ ልብሱ ከሌሎች ወታደሮች የተለየ መሆኑን ያስተዋሉ አዛዦች ደረሱበት። ባትል ኦፍ አልካትራስ በመባል የሚታወቀው እንደ አውሮፓውያን አቆጣጠር በ1946 የተደረገው የማምለጥ ሙከራ በታሪክ ይጠቀሳል። 6 እስረኞች መሳሪያ ሰርቀው 2 ጠባቂዎችን ሲገድሉ 18 አቁስለዋል። ማምለጥ ግን ሳይችሉ ቀርተዋል። በ1962 ፍራንክ ሞሪስ እንዲሁም ወንድማማቾቹ ክላራንስ አንግሊን እና ጆን አንግሊን የተባሉ ታራሚዎች አምልጧል። ልብሳቸው በአቅራቢያው ባለ ኤንጅል ደሴት ላይ ስለተገኘ ምናልባት ሰጥሞ ይሆናል ተብሎ ይታመናል። ጆን ስኮት እና ዳርል ፓርከር የተባሉ ታራሚዎች በጓዳ በኩል አሾልከው ቢያመልጡ ደሴቱ ላይ ተይዟል። 4 በሆሊውድ ፊልሞች ገናና መሆኑ። አልካትራስ በሆሊውድ ፊልሞች ገናና ምስል አግኝቷል። በፊልሞች ላይ የሚታዩ የአልካትራዝ ምስሎች ሁሌም ልክ ናቸው ማለት አይደለም። አልካትራስ በፊልምና በመጽሐፍት እንደሚሳለው አስከፊ ቦታ አይደለም። ታራሚዎች ለብቻቸው መታሰራቸው ከሌሎች ማረሚያ ቤቶች በተሻለ አልካትራዝን እንዲመርጡ አድርገዋቸዋል ሲሉ የማረሚያ ቤቱ ቃል አቀባይ ይናገራሉ። በ1979 ክሊንት ኢስትውድ የተወነበት ኤስኬፕ ፍሮም አልካትራስ ፊልም፣ በ1962 ፍራንክ ሞሪስ እንዲሁም ወንድማማቾቹ ክላራንስ አንግሊን እና ጆን አንግሊን የተባሉ ታራሚዎች እንዴት እንዳመለጡ ያሳያል። ፊልሙ ታራሚዎቹ ሲያመልጡ ቢያሳይም በእርግጠኝነት አምልጠው ስለመሆኑ መረጃ የለም። መርደር ኢን ዘ ፈርስት የተባለው ፊልም ታራሚው ሄንሪ ቶዶሪ ለአነስተኛ ወንጀል ታስሮ ሌላ ታራሚ ከሞተ በኋላ ክሶች ሲደራረቡበት ያሳያል። በ1996 ኒኮላስ ኬጅ የተወነበት ዘሮክ ተከታታይ ቴሌቪዥን ድራማና ጌም ሆኗል። 5 የተዘጋበት ምክንያት ከአልካትራዝ ለማምለጥ ከሚደረጉ ሙከራዎች ባሻገር አልካትራዝን ለማስተዳደር የሚያስፈልገው ከፍተኛ ወጪ በ1963 እንዲዘጋ ምክንያት ሆኗል። የአሜሪካ የፍትህ ሚኒስቴር አልካትራዝን ለማደስ $5 ሚሊዮን እንደሚያስፈልግ አስታውቋል። ከሌሎች ማረሚያ ቤቶች በተለየ ሁኔታ ለአንድ ታራሚ በቀን $10 በማውጣት ነበር አልካትራዝ የሚተዳደረው። ማረሚያ ቤቱ ከተዘጋ በኋላ ኦል ትራይብስ የተባለው ቀደምት ማህበረሰብ አካባቢውን ወስዶ ትምህርት ቤትና የባህል ማዕከል ለመገንባት ሞክሯል። በ19ኛው ክፍለ ዘመን አካባቢው የማህበረሰቡ እንደነበርና በአሜሪካ መንግስት እንደተነጠቁ ይገልጻሉ። ሆኖም አስፈላጊውን ቁሳቁስ ወደ ደሴቱ ለማጓጓዝ እንዲሁም ግንባታውን ለማጠናቀቅ የሚጠይቀው ወጪ ከፍተኛ በመሆኑ ስኬታማ አልሆነም። አሁን በሳን ፍራንሲስኮ በቱሪስቶች በብዛት ከሚጎበኙ ቦታዎች አንዱ አልካትራዝ ነው። በዓመት 1.3 ሚሊዮን ቱሪስቶች ይጎበኙታል። በመቶዎች የሚቆጠሩ አትሌቶች የዋና፣ ሳይክል መንዳትና ሩጫ ውድድር መነሻ ነጥብ አድርገው ይጠቀሙበታል። በቂ ልምምድ ከተደረገ ከእስር ቤቱ ማምለጥ እንደሚቻል ማሳያ መንገድ ተደርጎ ይወሰዳል። ስለ አልካትራዝ ይዘንላችሁ የቀረብናቸው 5 እውነታዎች እነዚህን ይመስላሉ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ቪዲዮአችን ከተመቻችሁ ቪዲዮአችንን ላይክ እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።